ሰላም ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት የእግዚአብሔር ሰላም ከኔም ከናንተም ጋር ይሁን። እመቤቴ ዘራይቆም እመቤቴ ዋሻዋ ንግስት ለአባ ኤፍሬም ለአባ ያራቆስ የተለመነች ለሁላችንም ትለመነን አሜን። እንግዲህ ዛሬ ስለ አምልኮ ስግደት፣ ስለ እመቤቴ ስለ ጸጋ ስግደቷ እንዴት ብለን ነው የምንሰግደው የሚለውን በዩቲዩብ ይዤው መጥቻለሁ። ቤተሰቡን ሰብስክራይብ እያደረጉ ያጋሩ። በብዙ ነገሮች በብዙ እንዲሁም በዝክር ስራዎች በማንኛውም ወደ እናንተ ማመጣው አለ እና ዛሬ እንግዲህ የእመቤቴን የጸጋ ስግደቷን ነው ያመጣውላችሁ። ሁላችሁም ትጠቀሙበታላችሁ። ጠዋትና ማታ እንዲሁም ለሊት 9 ሰዓት ላይ ተነስታችሁ ብትሰግዱ ከእመቤቴ ጋር ብታወሩ የእውነት እጅግ መልካም ራእይ የምታዩበት እመቤቴ መልስ የምትሰጥበት ነገሮቻችን ሁሉ የሚስተካከሉበት ነው። ፈተናዎች እንኳን ቢመጡ ፈተናውን በጸጋ የምንሻገረው በአምልኮ ስግደትና በጸጋ ስግደቷ እመቤቴን በማናገር ነውና ሁላችሁም ይህንን የጸጋ ስግደት ክፍል 2 ላይ የአምልኮ ስግደትን ወደ እናንተ አመጣዋለሁ። ዛሬ የምንሰግደው ግን የጸጋ ስግደቷን ቃል በቃል ወደ እናንተ አመጣላችኋለሁ። እናንተም ደግሞ ከቻላችሁ እየጻፋችሁ ካልቻላችሁ ቪዲዮውን በአውዲዮ መልክ እያደረጋችሁ በደንብ ስገዱ። ከዛም ለሊት 9 ሰዓት ላይ በተለይ መልካ ኤዶምን ይህንን ከሰገዳችሁ በኋላ ስግደቱን አንችለውም የምትሉ ደግሞ ቆማችሁም ቢሆን እየሰገዳችሁ እመቤቴን እየተማጸናችሁ ስጨርሱ መልካ ኤዶምን ደግሞ ብትጸልዩ እጅግ መንፈሳችሁ እርክት ነው የሚለው እጅግ ደስ የሚል ነገር ታገኙበታላችሁና እመቤቴ ከሁላችሁም ጋር ትሁን። የእግዚአብሔር ሰላም ከኔም ከናንተም ጋር ይሁን። እንግዲህ አንደበቴን እመቤቴ ማርያም ትባርክልኝ። ቀድሜ ወደ እናንተ ከመግባቴ በፊት አማትቤ ጸልዬ ስለገባው ወደ እዚህ ጋር መጸልዩ አይጠበቅብኝም። በጸሎት ሁላችሁም አስቡኝ። እንግዲህ ልጀምርላችሁ። ድንግል ማርያም ሆይ ወደኔ ነይ፣ ድንግል ማርያም ሆይ ወደኔ ነይ፣ ድንግል ማርያም ሆይ ወደኔ ነይ። ይሄኛው 3 ጊዜ ነው የምታረጉት። ማህደረ መለኮት ሆይ ወደኔ ነይ፣ ወላዲታ አምላክ ወደኔ ነይ። ድንግል ማርያም የመለኮት ማህደር፣ ድንግል ማርያም የመላእክት እህት፣ ድንግል ማርያም የሃይማኖት እናት፣ ድንግል ማርያም የነቢያት ጌጥ፣ ድንግል ማርያም የሐዋርያት አክሊል፣ ድንግል ማርያም የሰማዕታት ሽልማት፣ ድንግል ማርያም የደናግል መመኪያ፣ ድንግል ማርያም የካህናተ ሰማዕታት፣ ድንግል ማርያም የቅዱሳን ልዕልት፣ ድንግል ሆይ የጥላቴን ልክ ይሄንን 12 ጊዜ እንደጸለያችሁ ከዚህ በኋላ ደግሞ የምትሉት ድንግል ሆይ የጥላቴን የልቡን ሐሳብ ዘርዝሪው። ይህንን ስትሉ ግን ጥላት ማን እንደሆነ ጠንቅቃችሁ ወቁ። ሰዎችን በቂም በቀል የተያያዛችሁ ከሆነ ከቂም በቀላችሁ ነፃ ሁኑ። ሰዎች በሰዎች ላይ ክፋትን የሚሰሩት በዳቢሎስ አማካኝነት ስለሆነ ጥላት ዳቢሎስ ነው ጥላት ብለን የምንይዘው እንጂ ሰዎችን በፍጹም እመቤቴ አትወደውም። ይሄንን ነገር ቂምና በቀል ይዛችሁ ይህንን ነገር እንዳታደርጉ። ጥላትን ግን ቀጥቅጣችሁ ያዙት። ድንግል ሆይ የጥላቴን እጅና እግሩን ሰሪ፣ ድንግል ሆይ የጥላቴን ኃይሉን አድክሚ፣ ድንግል ሆይ የጥላቴን ክንፉን ስበሪ፣ ድንግል ሆይ የጥላቴን አንደበቱን ለጉሚ፣ ድንግል ሆይ የጥላቴን ምክሩን ከህሊናው ሰውሪ። ንግስት ከዛ ይሄን ልክ እንደጨረሳቸው ንግስት ሆይ አሰልጥኝኝ የክፋትን መንፈስ አሸንፈው ዘንድ፣ ንግስት ሆይ አሰልጥኝኝ የእባቡን ራስ እቀጠቅጠው ዘንድ፣ ንግስት ሆይ አሰልጥኝኝ በልጅሽ መስቀል ፍላጽ እነድፈው ዘንድ፣ ንግስት ሆይ አሰልጥኝኝ በመለኮተ ሰይፍ እቆርጠው ዘንድ፣ ንግስት ሆይ አሰልጥኝኝ በልጅሽ ክንድ እጥለው ዘንድ፣ ንግስት ሆይ አሰልጥኝኝ በአርያም እሳት አቃጥለው ዘንድ። የአዶናይ የእግዚአብሔር እናት ሆይ ምስጋና ላንቺ። አሁን ምስጋና ደግሞ እንጀምራለን። የአዶናይ የእግዚአብሔር እናት ሆይ ምስጋና ላንቺ። የኤልሻዳይ የእግዚአብሔር እናት ሆይ ምስጋና ላንቺ። የጸባዖት የእግዚአብሔር እናት ሆይ ምስጋና ላንቺ። የመለኮት ዙፋን እናት ሆይ ምስጋና ላንቺ።
የመለኮት ዙፋን እናት ሆይ እታመንሻለሁ። የአርያም እህት ሆይ እታመንሻለሁ። መንፈሳዊ መርከብ ሆይ እታመንሻለሁ። መርቀዝ የብርሃን እናት ሆይ እታመንሻለሁ። ንጽሕት ጥጃ የነጭ በሬ እታመንሻለሁ። ልዕልት በአርያም የሚኖር የልዑል እናት ሆይ እታመንሻለሁ። ውድስት የምስጉን እናት ሆይ እታመንሻለሁ። ቤተ መንግሥት የመሲህ እናት ሆይ እታመንሻለሁ። መቅደስ የሊቀ ካህናት እናት ሆይ እታመንሻለሁ። ወላዲተ አምላክ የነቢያት ገነት፣ ወላዲተ አምላክ የሕግ ታቦት፣ ወላዲተ አምላክ የወይን ሐረግ፣ ኪዳነ ምሕረት የሃይማኖት ምስክር፣ ኪዳነ ምሕረት የቅዱሳን ተስፋ፣ ኪዳነ ምሕረት የረድኤት ደንጊያ። ደስ ይበልሽ ንግሥት ሆይ፣ ደስ ይበልሽ ሙሽራዬ ሆይ፣ ደስ ይበልሽ የሙዳይ ሽቶ ሆይ፣ ደስ ይበልሽ የመድኃኒት ቀንድ ሆይ፣ ደስ ይበልሽ የብርሃን ድንኳን ሆይ፣ ደስ ይበልሽ ቤተልሔም የሃይማኖት መሶብ ሆይ፣ ደስ ይበልሽ የወርቅ መርከብ ሆይ፣ ደስ ይበልሽ ሁለተኛ ሰማይ ሆይ፣ ደስ ይበልሽ የምሕረት ደመና ሆይ፣ ደስ ይበልሽ የክብር ምንጭ ሆይ፣ ደስ ይበልሽ ዕፀ ጳጦስ ሆይ፣ የአዳም ተስፋ ምስጋና ላንቺ። ምስጋና እንጀምር አሁን። የአዳም ተስፋ ምስጋና ላንቺ፣ የያዕቆብ መሰላል ምስጋና ላንቺ፣ የዳዊት መሰንቆ ምስጋና ላንቺ፣ የአሮን በትር ምስጋና ላንቺ፣ የአሚናዳብ ሰረገላ ምስጋና ላንቺ፣ የጌዲዮን ብዝዕት ግምጃ ምስጋና ላንቺ፣ የሕዝቅኤል ደጃፍ ምስጋና ላንቺ፣ የቀርሜሌዎስ መሰዊያ ምስጋና ላንቺ ብለን እመቤታችንን እናመሰግንና ከዛም ለልጇ ለመድኃኔ ዓለም ለኢየሱስ ክርስቶስ እግዚአብሔር አብ መዝጊያውን እንደዚህ ብለን እንዘጋለን። ቅዱስ እግዚአብሔር ሆይ ኃይልን አካፍ፣ ቅዱስ ኃያል ሆይ ሞገስን አልብሰኝ፣ ቅዱስ አዶናይ ሆይ ጉልበትን ስጠኝ፣ ቅዱስ ኤልሻዳይ ሆይ ድካሜን አስችለኝ፣ ቅዱስ ያህዌ ብርታትን ስጠኝ፣ ቅዱስ ጸባኦት ሰራዊትህን ላክልኝ፣ ቅዱስ ትስቡጣ ጸጋና ሞገስ ሁነኝ፣ ቅዱስ ኢየሱስ ሆይ መድኃኒት ሁነኝ፣ ቅዱስ ክርስቶስ ሆይ ኑሮዬን ቀድስልኝ፣ ቅዱስ አማኑኤል ሆይ ከኛ ጋራ ኑር ለዘላለሙ አሜን አሜን። ይቆየን። ይህ ማለት የጸጋ ስግደቷ ነው። አሁን ይሄኛው መዝጊያውን የቅዱስ እግዚአብሔር መዝጊያውን የአምልኮት ማለት ሙሉን የምችሉ የአምልኮት ስግደትን ቅድሚያ የእመቤቴ ላርገው ብዬ ነው። የአምልኮት ስግደትን ሰግዱና የጸጋ ስግደትን ነው የምትሰግዱት። በቀጣይ ክፍል 2 የአምልኮትን ስግደት እለቅላችኋለሁ። የአምልኮትን ሰግዳችሁ የጸጋ ስግደትን ብትሰግዱ በጣም የተወደደ ነው። በጣም ዛሬ እንግዲህ የጸጋ ስግደቷን የእመቤቴን ባታ ማርያም ስለሆነች ነው አስቀድሜ እሷን ያረኩትና ልክ እንደጨረሳችሁ ሰላም ለኪን ብላችሁ አቡነ ዘበሰማያትን ጸልያችሁ መዝጋት ግድ ይኖርባችኋል። ከዛ በተረፈ ግን ይሄንን እንደጸገዳችሁ አሁንም የእመቤቴ ፍቅሯ እንዲገባችሁ ፍቅሯ በጣም በልባችሁ እንዲያድር ካንደበታችሁም ከልባችሁም እንዳትለይ ከፈለጋችሁ ግርማ ሞገስ እንድትሆናችሁ የእውነት የእናትነት ፍቅሯን ደግሞ በደንብ ጣዕሟን እንድታቁት ከፈለጋችሁ መልካ ኤዶም የሚል አለ። መልካ ኤዶም ብትጸልዩት ማርያምን ጠዋት ማታም አብራችሁ ልክ ከዚህ ጋር ከስግደቷ ቀጥሎ መልካ ኤዶም ብትጸልዩት የእውነት የምታገኙት በረከት የተለየ ነውና ሁላችሁም የእግዚአብሔር ሰላም ከኔም ከናንተም ጋር ይሁን። እግዚአብሔር ይስጥልኝ። ቀጣይ የአምልኮ ስግደትን እንዲሁም ደግሞ የጥላትን ሴራ የማቃትን እኔ ያሳለፍኩትን ህይወት ወደ እናንተ እስካመጣላችሁ ድረስ ቸር ሰንብቱ፣ ቸርን ሰንብት። ሰብስክራይብ በማድረግ ቤተሰብነት አጋሩ።